ወደሽ ከተደፋሽ ብረግጡሽ አይክፋሽ ይላል የሀገሬ ሰውና አብርሽ ምን ነክቶት ነው ወርቁን ከሩታ የተቀበለው? ወርቅ መግዛት አንተ ያቅቶህ ነው? ሄርሜላ ወርቅ ላንተ ልትገዛ ግዛ ብትል እኮ ትገዛለች። ወርቅ አትገዛልህም ብለህ ነው ከሷ ከሩታ ወርቅ የተቀበልከው? ይሄ እርግጠኛ ነኝ የሱዳን መተት ያለበት ወርቅ ነው እንጂ ንጹህ ወርቅ ሰጥታለ አይደለም። እንደ ስጦታ ዘንብ የሰጠችው አይደለም። ይሄ የሱዳን መተት ያለበት ወርቅ ነው። ተጠንቀቅ። ብትቀበልም እንኳን ነገ በአበል ወይ በሆነ ሰው ላይ መልሰው እንጂ መልሰህ እንዳታደርገው። እርግጠኛ ነኝ የሱዳን መተት አለበት። ከዚህ በፊትም ብላለች፣ እኔ በህይወት እያለሁ አንተ ከሌላ ሴት ጋር አትሆንም ብላለች። የእሱ ሀሳቧና እቅዷ ወይ በግድም ሆነ ከእሷ ጋር መሆን ነው። ካልሆነ ደግሞ ጨርቅን ጥለህ ከሄርሜላም ተለይተህ ጨርቅን ጥለህ ካላበድክ በስተቀር አንድ ቀን እንኳን እንቅልፍ ተኝተህ አታውቅም። እንቅልፍ ተኝተህ አታድርም። እኔ በእሷ ምክንያት ተቃጠልኩት። 2 አመት ሙሉ ጮጋራዬ አርሮ ተቃጥሎ አሁን ሄርሜላ ከመጣችና ቀለበት ካረገች በኋላ ትንሽ ልቤ ተረጋጋ። ልቤ ቅቤ ጠጣ ሲባል አሁን ደግሞ ተመልሳ መጣች። አንዴ ልጄን ማየት ለምን አትመጣም እያለች፣ አንዴ ደግሞ ከሄርሜላ ጋር ጓደኛ ካልሆንኩ እያለች፣ አንዴ ደግሞ ምን ትላለች፣ እኔ ከጎንህ ነኝ፣ የሚያስፈልግ ነገር ካለ እኔ ልረዳ ዝግጁ ነኝ እያለች፣ በዚህም በዛም እያለች ይኸው ዛሬ ደግሞ የሱዳን መተት ሰጠችው። ልጁ ልታሳብደው ነው። ቤተሰብ ድረሱለት። ከዚህ በኋላ እኔ ከ2 አመት ሙሉ ሚዲያ ላይ እያየሁ የተቃጠልኩት ይበቃኛል። አሁን ወጥቼ ልተንፍስበት፣ ቤተሰብ ልናገርበት፣ መተንፈስ አለብን። እና አብርሽ ተጠንቀቅ። ይቺ ልጅ ልታሳብድህ ነው። ጨርቅን ጥለህ ካልሄድክ በስተቀር ሰላሟን ስለማታገኝ ልታሳብድህ ነው። ስለዚህ በጊዜ መጠንቀቅ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ። ስለዚህ ወርቋን መልስላት፣ አንተም ከህይወቱን ቀጥል፣ እሷም የራሷ ህይወት ቀጥል። ካልሆነ ደግሞ ለተወሰነ ጊዜ ወደ ውጭ እንወጣለን፣ ከኢትዮጵያ እንወጣለን ስትሉ ነበረ። ውጡና ነገሮች እስኪረጋጉ ድረስ ወጣ ብላችሁ ሲረጋጋ ትመጣላችሁ። እቺ ልጅ ካላሳበደች በስተቀር አትተኛም፣ አታርፍም። መጠንቀቅ አለበት። ተጠንቀቅ። የፍቅር ጃማዎች እንግዲህ ከዚህ በኋላ በሰፊ እመጣለሁ። ሰብስክራይብ እያደረጋችሁኝ አበረታቱኝ።